አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔርን የምወዳቸው የእግዚአብሔር ሰዎች የማርያም ያስፈልቶች የመላእክትና ጻድቃን ወዳጆች እንደምን ዋላችሁ? እንደምን ቆያችሁ? አሜን። በባህሪው ሞት በአንደበቱ ሐሰት በስራው ስተት የሌለበት አልፋና ኦሜጋ ፊተኛው መጨረሻው እኔ ነኝ ባለው መጽሐፍ ቅዱሳዊ ቃል ዮሐንስ ራእይ መጨረሻ ላይ መጀመሪያው መጨረሻው ሁሉ ባለቤት የሌለበት ቦታ የሌለ አምላካችን ስሙ የተባረከ የተመሰገነ ይሁን። በሐዋርያት ሥራ ምዕራፍ 5 ላይ የተጠቀሰ ኃይለ ቃል አለ። ከእነሱ መካከል ምዕራፍ 5 ከቁጥር 30 ጀምሬ እኔ ያነበዋለሁ። እኛም ስለዚህ ምስክሮች ነን፣ ደግሞም እግዚአብሔር ለሚታዘዙት የሰጠው የመንፈስ ቅዱስ ምስክርነት ይህ ነው። እነርሱ ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። ነገር ግን በሕዝቡ ሁሉ ዘንድ የከበረ የሕግ ሁሉ መምህር ገማልያ የሚሉት አንድ ፈሪሳዊ በሸንጎ ተነሳና ሐዋርያትን ፈቀቅ አድርጓቸው እንዲያደርጓቸው አዘዘ። ፈቀቅ አድርጓቸው እንዲህም አላቸው፣ እናንተ የእስራኤል ሰዎች ሽማግሌዎች ሆይ ስለዚህ ሰዎች ምን እንደምታደርጉ ለራሳቸው ተጠንቀቁ። ከዚህ ወራት በፊት አስቀድሞ ታዲዮስ እኔ ታላቅ ነኝ ብሎ ተነስቶ ነበር። 400 ሰዎች ተከትለውት ነበር። እነሆ ተባበሩት፣ እርሱም ጠፋ። የተከተሉት የሰሙት ሁሉ ተበተኑ፣ እንደ ምናምንም ወጡ። ከዚያም በኋላ ደግሞ እነሆ በተጻፈው ዘመን የገሊላ ሰው ይሁዳ ተነሳ፣ ብዙ ሰዎችን አሸፍቶ አስከተለ። እርሱም ጠፋ፣ የሰሙት ሁሉ ተበተኑ። አሁን እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ፣ ይህ ትምህርት፣ ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋል፣ ከእግዚአብሔር እንደሆነ ግን ታጠፋቸው ዘንድ አይቻላችሁም። በእርግጥ ሳታስቡ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ አላቸው። ሰሙት። ሐዋርያትንም ወደ እነሱ አስጠርተው ገረፏቸውና ሁለተኛ በኢየሱስ ስም እንዳያስተምሩ አዝዘው ፈቷቸው። የሰሙትም ሐዋርያት ወደ እነርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩና እንዳያስተምሩ አዘው ፈቷቸው። እነርሱ ግን ስለ ስሙ ይናቁ ዘንድ የተገባቸው ይሆን ዘንድ ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በቤተ መቅደስም ስለ ኢየሱስ ክርስቶስ እየሰበኩ እያስተማሩ ማስበክንም አብዝተው